let me tell you something ነብዩ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ከተፈጠሩ ነገሮች ሁሉ በላጭ ፍጡር ናቸው። እዚህ ምድር ላይ የተፈጠረ ማንኛውም ፍጥረት ሚነል ካዕባ ከመስጂድ አልሐረም ከፍጥረተ ዓለሙ ከሰው ልጆች በአጠቃላይ እስከ ዛሬ ከአደም ጊዜ ጀምሮ እስከ የውመል ቂያማ የሚመጣው ግለሰብ ድረስ ማለት ነው እስከ መጨረሻው ፍጡር ያሉ አንቢያዎች፣ ሙርሰሎች፣ ሱሐቦች፣ ሐዋርያቶች ሁሉም ነገሮች እዚህ ምድር ላይ አዕዘም መኽሉቃት ከሚባሉ ነገሮች ሁሉ በላይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ያ ብቻ ይመስላል? ነብዩ ሰለላሁ ዐለይሂ ወሰለም ሰማይ ውስጥ ካሉ ፍጥረቶች በአጠቃላይ አፍደልያ ያላቸው በላጭ ፍጡር ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ሰማይ ውስጥ ካሉ መላእክቶች፣ አንቢያዎች፣ አጠቃላይ ፍጥረቶች ሁሉ ከጅብሪል፣ ከኢስራፊል፣ ከሚካኤል፣ ከሐመለቱል ዐርሽ፣ ከማሊክ የጀነት ዘበኞች፣ የጀነት ኻዲሞች አጠቃላይ እዛ ፍጥረተ ዓለሙ እዛ ውስጥ ያሉ መላእክቶች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ይበልጣሉ። ከዛ ሁሉ ይገርማል አርሽ አለ አይደል? ጀና አለ። እሱ ሁሉ ከጀነት ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ይበልጣሉ። ከጀነት ይበልጣሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ከአርሽ ይበልጣሉ በአፍደልያ። ከአርሽ በላይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም አላህ ከፈጠረው እያንዳንዱ ፍጡር በላጭ ፍጡር ናቸው። በላጭ በቃ በሁሉም ነገር ነብዩ ሰለላሁ ዐለይሂ ወሰለም በላጭ ናቸው። ከፍጥረተ ዓለም በአጠቃላይ አንድ ፍጡር የለም ነብዩን የሚስተካከል ከነብዩ ጋር የሚወዳደር እንኳን የለም። ነብዩ በላጭ ናቸው። አላሁ አክበር።